ከሆነ እግዚአብሔር ከፍ ከፍ ያደርጋል። እግዚአብሔር ይሾምሃል፣ ይመርጣል። እግዚአብሔር ካንተ ጋር አብሮ ይሰደዳል ናቸው። ስለዚህ ተሾሙ። እንደምን አረፈዳችሁ። ተሾመው በሚያስተዳድሩበት ሰዓት የሚገርማችሁ ነገር ባቢሎናውያን ቀን ምናምን ቀናት ያዛቸው። ከቀናት እግዚአብሔር ይሰወራቸው። አሜን ነው። እንደው በዚህ ምድር ላይ ክፉ ባልቀናት አንዳንድ ሰው አይታችሁ ከሆነ የሚገርማችሁ ነገር እገሌ ለምን እንደው ልጁን አስተምሮ አስመረቀ ብሎ እገሌ ለምን ልጁን ብሮ ኳለ ብሎ ለምን እንደው አስተምሮ ዩኒቨርሲቲ ላከ ከዩኒቨርሲቲ ተመርቆ መጣ ብሎ በጎረቤቱ የሚቀና በዘመዱ የሚቀና እገሌ ቤት ሰርቶ ተለወጠ፣ ተቀየረ፣ አማረበት፣ ህይወቱ ተቀየረ ብሎ ለምን ተቀየረ ብሎ የሚያፈረመር የሚቀና ክፉ ሰው አለ። እግዚአብሔር ከዚህ ሰው ወዳችሁ ቁጭ ብሎ ተቀመጡ። እስኪ ነገር እንደው ዝም ብሎ ቁጭ በሉ እስኪ ተቀመጡ። ቦታው ስለጠበረ ባላችሁበት ቦታ ሆናችሁ ቁማችሁ ቁሙ። መግባት ስለማይቻል ከላይ የምትመጡ ሰዎች ባላችሁበት ሁኑ። መልእክቱ ይሰማል። ባላችሁበት ሁኑ። ስለዚህ ከዛም በኋላ የሚገርማችሁ ነገር ምን ተባለ? እነዚህ ባቢሎናውያን እንደምታውቁ አሰቡና የሚገርማችሁ ንጉሥ አሉ ወዳጁንና ጠላቱን የለይ ዘንድ አሉ። ስለዚህ እሱን የሚመስል ምስል አዘጋጅቶ በዱራ ሜዳ ላይ ትልቅ የሆነ በወርቅ የተሰራ ጣዖት በወርቅ የተሰራ ሐውልት ማቆም አለበት ነው መከሩ። ዘመኑ ዘመን ጣዖት የሚመለክበት ዘመን ነበር። ስለዚህ የሚገርማችሁ ነገር ይሄን አሉ። ይሄን ለምን መሰላችሁ? እነዚያ እስራኤላውያን አይሁዳውያን አናንያና አዛርያ ሚሳኤል በመሾማቸው ተናደው ንጉሥ ወዳጅና ጠላቱን ያውቁ ዘንድ ስለዚህ በሚገርም ሁኔታ ከወርቅ የተሰራ ቁመቱ 60 ክንድ የሆነ ወርዱ 6 ክንድ የሆነ ስለዚህ በወርቅ የተሰራ ጣዖት መሰራት አለበትና ስለዚህ በአደባባይ ለሱ መሰገድ አለበት ብለው ይህንን ሀሳብ ሄዱና ለንጉሱ ነገሩት፣ ለንጉሱ አማከሩት። እሱም ትክክል ናችሁ እውነት ነው አለና ተናገረ። ስለዚህ እንዳልኳችሁ ቁመቱን 60 ክንድ የሆነ ወርዱ 6 ክንድ የሆነ ከወርቅ የተሰራ ጣዖት እሱን የሚመስል ተሰራና ተዘጋጀ። ጣዖት ከማምለክ እግዚአብሔር ይሰውርና ነው። ጣዖት ምንድን ነው? ጣዖት ታውቃላችሁ? አታውቁም? ምንድን ነው ጣዖት? ምንድን ነው ባዳምኩ? ባዳምኩ ምንድን ነው? ጠንቋይ ቤት መሄድ ጣዖት ማምለክ ነው አይደለም? አይደለም። እኔ ገጠመኝ ነገር አንድ ነገር ልንገራችሁ። እዚህ ወደ ንፋስ ስልክ ላፍቶ ክፍለ ከተማ እንቁ ገብርኤል የሚባል አንድ ሌላ አገልግሎት ሄድኩና አባቶች በጣም ሊገርም ነውና እና ቀን ሄድኩት 47 ቀን ነበርና እዚያ አካባቢ የሚገርማቸው አንዲት የምትኖር መቼም በዚህ ዘመን